እንኳን ወደ ቻናሌ በሰላም መጣ። ብዙ ወንዶች ስለ ኃይልና ተጽዕኖ ሲያስቡ የሚያስቡት ሌላውን መቆጣጠር ወይም በጩኸትና በጉልበት የበላይ መሆን ነው። ነገር ግን እውነተኛ ወንድነት ወይም ጠንካራ ማንነት ከዚህ የተለየ ነው። እውነተኛ ጥንካሬ ከውስጥ ይመነጫል፣ በኃላፊነት በብስለትና በግልጽ ዓላማ ውስጥ ይገኛል። ዛሬ በዚህ ቪዲዮ ከደካማ አስተሳሰብ ተሰናብተን የማይናወጥ ማንነት እንዴት መገንባት እንደምትችል የሚያሳዩ 5 ሐሳቦችን እንመለከታለን። ቪዲዮውን ላይክ በማድረግ ጀምር። የመጀመሪያው ከደካማ አስተሳሰብ መላቀቅ። የእውነተኛ ወንድነት የመጀመሪያው እርምጃ ደካማ አስተሳሰብህን መላቀቅ ነው። ከደካማ አስተሳሰብ እንድትላቀቅ የሚያደርጉ 3 ነገሮች ልንገርህ። የመጀመሪያው ከሌሎች ትኩረት መለመንን አቁም። ደካማ ሰው ሁልጊዜ የሌሎችን እውቅና ይፈልጋል። ጥሩ ነኝ፣ ይወዱኛል ብሎ ሁልጊዜ ይጠይቃል። ይህ ደካማ ነው። የራስህን ዋጋ ራስ ትወስናለህ። ዋጋ በሌላ ሰው አስተያየት ላይ የተመሰረተ አይሆንም፣ በድርጊት የተመሰረተ ነው። ማንም ሊነጥቀው የማይችለው የግል ጥንካሬን ፍጠር። ሁለተኛው ከደካማ አስተሳሰብ የምትላቀቅበት መንገድ የንጽጽር ወጥመድ። ማንነታቸው ያልጠነከረ ሰዎች ሁልጊዜ ራሳቸውን ከሌሎች ጋር ያነጻጽራሉ። እሱ የተሻለ ቤት አለው፣ እሱ የተሻለ ስራ አለው። ትኩረትህን በራስህ እድገት ላይ ብቻ አድርግ። መንገድህን ያንተና ያንተ ብቻ ነውና በሌላው ስኬት መቅናት ሳይሆን ለምን እንደተሳካላቸው መማር ይሻላል። ያንተ ተቀናቃኝ ትናንት የነበረው ማንነት ብቻ ነው። ሶስተኛው ከደካማ አስተሳሰብህ እንድትላቀቅ የሚያደርግህ ሐሳብ ኃላፊነቱን ሙሉ በሙሉ መቀበል ነው። ወንድነት ማለት ራስህን ከህይወት ኃላፊነት መውሰድ ማለት ነው። ለውድቀትህ ሌላውን መውቀስ ወይም ሌላውን እንዲመራህ መጠበቅ የደካማ ሰው ባህሪ ነው። ነገሮች ሲበላሹ እኔ ፈተዋለሁ ማለት መልመድ መቻል አለብህ። የራስህ ስሜቶች፣ የራስህ የፋይናንስ አገልግሎቶች፣ የራስህ ግንኙነቶች ሁሉ የሁሉ ነገር ባለቤት ራስህ ነህና። ሁለተኛው ከወንድ ልጅነት ወደ ወንድነት የሚያሸጋግር ሐሳብ የመሪነት ማራኪነትን መገንባት። አሁን እውነተኛ ማራኪነት የሚገነባበትን መንገድ እናያለን። ይህ ማራኪነት የሚመጣው ከውጫዊ ገጽታ ሳይሆን ከውስጣዊ ማንነት ነው። የመጀመሪያው የመሪነት ማራኪነትን የምትገነባበት መንገድ በዓላማና ለዓላማ መኖር። ጠንካራ ሰው ሁሌም የሚያሳድደው ነገር አለው። የህይወት ትኩረት ራስ ላይና ዓላማ ላይ መሆን አለበት። ሰዎች ዓላማና እምነት ያለውን ሰው ይወዳሉ። ህይወትህ ማዕከል አንተ ልትሆን ሰዎች ለማግኘት መሮጥ አይጠበቅብህም። ይልቁንስ እነሱ ወደ አንተ ይሳባሉ። በህይወት ውስጥ መጀመሪያ ቦታ የምትሰጠው ነገር ምንድን ነው? ያንን ነገር ማሳደድ ጀምር። ሰዎችም ለአንተ ቦታ ይሰጡሃል። ወደ ወንድነትም ትቀየራለህ። ሁለተኛው የመሪነት ማራኪነትን የምትገነባበት መንገድ ራስህን ማሳደግ። ዕውቀት፣ ክህሎትና ሙያ በየቀኑ ዋጋህን የምትጨምርበት መንገድ ነው። በየቀኑ አዲስ ነገር ተማር። ከሰዎች ጋር በምታወራበት ጊዜ ጥልቅና ትርጉም ባለው ሐሳብ መሳተፍ ቻል። ማራኪነትህ በከፍተኛ ሁኔታ ይጨምራል። አካላዊ ጥንካሬህንም በየጊዜው አሳድግ። ይሄ ራስን የምታሳድግበት መንገድ ነው። ይሄ ሐሳብም ከወንድ ልጅነት ወደ ወንድነት የሚቀይር አንደኛው ሐሳብ ነው። የመሪነት ማራኪነት መገንባት በሚለው ሐሳብ ሶስተኛው የስሜት ብልህነት ወይም ኢሞሽናል ማቹሪቲ። እውነተኛ ወንድነት ስሜትን መደበቅ ወይም መቆጣጠር መቻል ማለት አይደለም። ስሜትን መገንዘብ እና በብስለት ምላሽ መስጠት ማለት ነው። የሚማርክ ሰው በድንገተኛ የስሜት መለዋወጥ አይወሰድም። ሲናደድ፣ ሲጨነቅ ወይም ሲደሰት ነገሮችን በመሪነትና በእርጋታ መንፈስ ይመለከታል። ትዕግስትና መረጋጋት እንደ ጠንካራ መሪነት ምልክት ተደርገው ይታያሉ። ከወንድ ልጅነት ወደ ወንድነት የሚቀየረ ሶስተኛው ሐሳብ ሰዎችን የመምራት ጥበብ። በመጨረሻም ሰዎችን በአዎንታዊ መንገድ ለመሳብና ለመምራት የሚረዱን የመሪ ነጥቦች አወራለሁ። የመጀመሪያው ሰዎችን በጥበብ የምትመራበት መንገድ ንቁ አድማጭ መሆን ነው። ትልቁ የመሪነት ጥበብ ትኩረት መስጠት ነው። ሰዎች ሲያወሩ ሙሉ በሙሉ ትኩረትህን ስጣቸው።
የሚቀጥለው የሚናገሩትን ከማሰብ ይልቅ በእውነት ስማቸው። ጥያቄም ጠይቃቸው። የጥያቄነት ልማድ ይኑርህ። ለምን? እንዴት? እንደዚህ አይነት ያሉ ጠለቅ ያሉ ጥያቄዎችን መጠየቅ ሌላውን ሰው ዋጋ እንዲሰጠው ያደርጋል። ሁለተኛ፣ የጊዜህን ዋጋ እወቅ። ማራኪ መሪ ሁሌም አይገኝም። ይህም ማለት ሰዎችን መራቅ ሳይሆን የራስህን ጊዜ፣ ትርፍ ጊዜና ዓላማ ቅድሚያ መስጠት ነው። በግንኙነቱ ውስጥ ትንሽ ስፔስ ፍጠር። የሚበዛና የሚፈለግ ሰው መሆኑ ለአንተም ሆነ ለሌላው ሰው ግንኙነቱ የሚናፍቅና የሚጣፍጥ ያደርገዋል። ሶስተኛው ሐሳብ በጥሩ መንፈስ መግባባት ነው። የትም ቦታ ስትገባ በአዎንታዊ ኃይልህን ይዘህ ግባ። ጥሩ ስሜትና የሚያነቃቃ ንግግር ይኑርህ። አማራሪና አሉታዊ ሰዎች በዙሪያው ያሉትን ሰዎች ያደክማል። እውነተኛው መሪ ግን ተስፋንና ደስታን ያመጣል። እውነተኛው ወንድነት ማለት ሌላውን መቆጣጠር ሳይሆን ራስህን መምራት መቻል ነው። ኃላፊነትን ውሰድ፣ ማንነትን ገንባ፣ በዓላማ ነው። እነዚህን ሐሳቦች ከተገበርክ በእርግጥም ከወንድ ልጅነት ወደ ወንድነት የማትቀየርበት ምንም ምክንያት የለም። ቪዲዮ ካስተማረህ ላይክ አድርግ። ሰብስክራይብ ያላደረጋችሁም ካላችሁ አሁኑኑ አድርጉና የደውል ምልክቱን ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ